አንድ ነገር ሊነግራችሁ የሚፈልገው ሴቶች ማለት ነው። የምር ነው። እውነት ዛሬ ሄርሜላ ማለት አንጀቴ ነው የበለችኝ። አንጀቴም እግዚአብሔር ምስክር ነው። እኔ ሳልዋሻችሁ ነው የምነግረው። ለካ እኛ ማለት ነው ስንፈቀር እንጂ ስናፈቅር አይመቸንም። እውነት እግዚአብሔር የፈቀደ ሰው ምናልባት እግዚአብሔር የፈቀደ ሰው ብቻ ነው ሊሆን የሚችለው። እውነቴን ነው። ምናልባት የሴት የሰው ሰላም ሰላም፣ ውድና የተከበራችሁ የመልካሚቱ ቤተሰቦች እንዴት ናችሁ? ደህና ናችሁ? አይ አለን፣ እግዚአብሔር ይመስገን። ክብር ይስፋ ለመድኃኒዓለም። የእኔ ውዶች፣ የእኔ ማሮች በያላችሁበት የዓለም ዳርቻ ሰላማችሁ ይብዛ። የቪዲዮ ከወደዳችሁ ላይክ በማድረግ ተባበሩ፣ ላይክ አድርጉ። ሌላው ደግሞ ያው ሄርሜላ በጣም ሀዘነችን እያሉ ነው። ሄርሚ እውነት ለመናገር እውነት ፎንቃ ገብቶለሽ ከሆነ ወይ ቪክስ ተቀብታችሁ፣ በነገራችን ላይ ቪክስ ነው የሚቀቡት እና ማለት እንደዚህ ሲያለቅሱም ብዙ እንትን ልባችሁ አይድማ፣ ኖርማል ነው። ግን ደግሞ አብርሃም ለምንድን ነው ሩታን ትቷት የሄደው? ለምን አብራት እንትን አላለም? እና ሄርሜላን ደግሞ በቃ ውስጧ በጣም ነው ያዘነችው። ምክንያቱም ከሩታ ጋር በመሆን እንግዲህ የሰው ባል እኮ ነው የቀማሹ። ሄርሜ አንቺም ቢሆን ወደ ራስሽ መመለስ አለብሽ። ለምን ብትይ የሰው ባል የሰው ንብረት የሰው ነው። በቃ ካላስ ማለት እሷን ሩታን እናዳለሁ ብላችሁ ነበር የገባችሁት። ሩቲ ደግሞ በቃ ያዙ ይልቀቁኝ በቃ አለ አይደለ፣ ምን ልበላችሁ። በጣም ነው ብዙ ሰው እኔ ራሱ እንደምወዳት በቃ አለ በጣም ብዙ ሰው ነው በሩታ ላይ የተናደደ ያለው ማርያምን በጣም ማለት በቃ አካሄዷ ምናምን ምን ትምህርት ሰጪ አይደለም። አንቺ እኮ ነገር ልጅ አለሽ፣ ልጅሽ ያየዋል ይሄ ቪዲዮ ማለት ነው። ማለት እኔ ከልቤ ጠልቼ ሳይሆን ስራችሁ ግን ያስጠላል። በቃ ማንነታችሁ አይጠላም። ገባችሁ? ራሳችሁን ማንነታችሁን አጠርትም። ግን ደግሞ ለትውልዱ እየረጫችሁት ያለው መጥፎ ትምህርት ነው። እናንተ መሰላችሁ እንጂ በጣም የሚያስጠላ የሚደብር እንትን ነው እያስተማራችሁት ያላችሁት። ምን ዝሙት ብቻ ነገ ለነገ እንትን ትላለሽ። ከዛ በኋላ አስክረሽ ከዛ በኋላ ራቆት ቪዲዮ። ይሄ ራቆት ቪዲዮ ብላችሁ ራሱ እኮ ሊያሳስራችሁ እኮ ይገባል። ሌላ አታውቁም እንዴ? ምን ማለት ነው? ምን ማለት ነው እንዴ? እንደዋል ሩታ ተብሎ ኧረ በኢየሱስ ስም የሚወድሽ ህዝብ እንዳለ ነው እንትን ያለው ማለት እኔ በጣም ነው ያዘንኩትና ለመናገር ማለት እንደዛ አስክረሽ ከዛ በኋላ ፎቶ ምናምን አንቺ አትለቂውም። እስኪ ወንድ ከሆንሽ ለቃቂው ቪዲዮ ማለት ነው። በመቀጠል ደግሞ አንቺ ራስሽ ነው የምትወረጁ። ሲቀጥል ደግሞ አንተም አትጀዝ በአብርሃም ማለት ነው። ምንድን ነው እንደዚህ እንትን የሚያደርግ? ቆፍጠን በል እንጂ ወንድ ልጅ አይደለህ እንዴ? ቆፍጠን በል በቃ እንዴ! ምን ማለት ነው እንዴ? መግማማት ብላለች ማማዘናሽ። በቃ አትግማሙብን እንዴ! ሚዲያው ታውልን በቃ ምንድነው አካሌ ምናምን አፈቀረች ወጣች ወረደች ምናምን ነገ ልጅ ያየዋል ብላችሁ አስቡ። ለልጅ ለትውልድ የምትረጩት ነገር ደግሞ መርዝ ትምህርት ነው እያረጫችሁት ያላችሁት። ወይም ደግሞ ምንን ቃላት የለኝም እውነት ለመናገር። ሄርሜላ የሰው ባድ ነበር የቀማሽው። ተቀምተሻል፣ ምንም ማድረጋችም። እዚህ ጋር ማለቃቀስ ምንም አያስፈልግም። ያው ስደት ያሉት እህቶቻችን አንጀት ለመብላት ምናምን የምትሞክሩት ነው። ወደ እንኳን ምንም ሰው አሁን ሩታና አብርሃም አንድ ላይ እያደሩ እየዋሉ ከዛ እውነት ነው ብዬ እናንተን እንትን ልል አልችልም። ምክንያቱም እውነታው ስለማቅ ገባችሁ። ግን የሚያስተምሩት ቪዲዮ ላይ የሚሰሩት ስራ ግን ደግሞ ያስጠላል። በጣም ነው የሚያስጠላው። ማለት ነገ ለልጄ እኔ ምንድን ነው የማስተላልፈው ብላችሁ ማሰብ አለባችሁ ማለት ነው። ይህ ነው እና ኢክራምና ዳኒ ደግሞ መጥተው ነበረ። ምንድን ነው ያሉት ስለ ሩታ?